ህይወታችንን ሀ ብለን ስንጀምር ሁላችንም የሰው ልጅ ላይ ጥገኛ ሆነ ነው የምንጀምረው። በዚህ ሰዓት ከሌሎች ሰዎች ውጪ ምንም የለንም ማለት ይቻላል። ያለ ምንም ሰው እገዛ እዚች ምድር ላይ ልናድግ አንችልም። ስለዚህ ሁሌም ቢሆን ቀና ብለን የምንመለከተው ሰው አለ ማለት ነው። ፓራዳይማችን የማ ሆነ ማለት ነው የሚያሳድገን ሰው። ስለዚህ ሁሌም ቢሆን በዛች እድሜያችን ዩ ብለን ነው የምናስበው፣ አንተ ወይንም አንቺ ብለን ነው የምናስበው። ነገር ግን እያደግን ስንመጣ ወደ ኢንዲፔንደንስ እየተጠጋን እንመጣለን። ራሳችንን የምንችል ሰዎች መሆን እንፈልጋለን። ስለዚህ ዩ ከማለት ይልቅ እኔ ወደ ማለት ወይንም አይ ወደ ማለት እናልፋለን። አይ ካን ዱ ኢት፣ እኔ ራሴ ማድረግ እችላለሁ፣ ለራሴ ህይወት ሪስፖንሲብል የሆንኩት ወይንም ኃላፊነት የወሰድኩት እኔ ነኝ ብለን እናስባለን። በዚህ ሰዓት ላይ ግን እድገት አበቃ ማለት አይደለም። ምንም እንኳን አዋቂ ብንባልም ወይንም ደግሞ ራሳችንን እንችለን የምንኖር ሰዎች ብንሆንም ሁለተኛውን ደረጃ አለፍን እንጂ የመጨረሻው ደረጃ ላይ አልደረስንም። የመጨረሻው ደረጃ ምንድነው ካላችሁ ኢንተርዲፔንደንስ ይባላል፣ ወይንም ደግሞ the paradigm of we ብሎ ይጠሩታል። እኛ ብለን ማሰብ እንጀምራለን። ስለዚህ ነገሮችን ከማስተካከላችን ወይንም ደግሞ ከመስራታችን በፊት እኔ ከማደርገው በላይ እኛ የምናደርገው ትልቅ ነው ብለን ማሰብ እንጀምራለን። ለብቻችን ከምናሳካቸው ነገሮች አንድ ላይ በጥምር የምናሳካቸው ነገሮች የላቁ ይሆናሉና ሁሌም ቢሆን ኢንተርዲፔንደንስ የተሻለ ሆኖ ይገኛል ማለት ነው። ስለዚህ በስቴፈን ኮቪ የተጻፈው The 7 Habits of Highly Effective People የተሰኘውን መጽሐፍ በእነዚህ 3 ደረጃዎች ላይ ተመስርተን እንመለከታለን ማለት ነው። ዲፔንደንስ፣ ኢንዲፔንደንስ ከዛ ደግሞ ኢንተርዲፔንደንስ። ስለዚህ ከመጀመሪያው ከመሰረቱ ስንነሳ ራሳችንን ማስተካከል አለብን። ፊክስ ዮርሰልፍ ፈርስት ይለናል። የመጀመሪያዎቹ 3 ሀቢቶች ወይም ደግሞ 3 ልማዶች ከራሳችን ጋር የምናደርጋቸው ልማዶች ናቸው። እዚህ ምድር ላይ ምንም አይነት ነገርን ማስተካከል የምንፈልግ አይነት ሰዎች ከሆንን መጀመሪያ በውስጣችን ውስጥ ያለውን ነገር ማስተካከል የምንችል መሆናችንን ማረጋገጥ አለብን። ድርጅት አለኝ ሰዎችን እመራለሁ ብለን ብዙ ሰዎችን ለመምራት ከመዘጋጀታችን በፊት በትዳራችን ውስጥም የተፈጠረውን ጸብ ለማብረድ መሞከራችንን ከመጀመራችን በፊት መጀመሪያ ከራሳችን ጋር የምናደርገውን ውጊያ ማሸነፍ የምንችል ሰዎች መሆን አለብን። ስለዚህ አይምሯችንን መቆጣጠር የማንችል ሰዎች ከሆነን ምንም አይነት ነገር መቆጣጠር የምንችል ሰዎች አንሆንም። ስለዚህ የመጀመሪያው ሀቢት ምንድነው ካላችሁ ወይንም ደግሞ ልማድ ምንድነው ካላችሁ ቴክ ባክ ኮንትሮል ኦፍ ዩር ላይፍ ይላል። በድጋሚ ህይወታችሁን መቆጣጠር መቻል አለባችሁ። እንደ ፈረንጆቹ አቆጣጠር በ1942 ዓ.ም ቪክተር ፍራንክል የተሰኘ ሳይካያትሪስት ወደ ኮንሰንትሬሽን ካምፕ ውስጥ ገብቶ ነበረ። በዛ ሰዓት ቪክተር ፍራንክል ያጣቸው ነገሮች ምንድናቸው ካልን ቤቱን አጥቷል፣ ፍሪደሙን አጥቷል ወይንም ነፃነቱን አጥቷል። በተጨማሪም ደግሞ ከልቡ የሚወዳትን ሚስቱንም አጥቷል። እሷንም እዛው ካምፕ ውስጥ ያሰሯት ሲሆን ከጥቂት ጊዜያቶች በኋላ በሞት ልትለየው ችላለች። ታዲያ ቪክተር ፍራንክል በዛ ኮንሰንትሬሽን ካምፕ ውስጥ በነበረበት ጊዜ እንግዲህ የፖለቲካ እስረኞች ያሉበት ካምፕ ነው። ይመታሉ፣ ይገረፋሉ፣ በቃ በጣም አሰቃቂ የሚባሉ ቅጣቶችን የሚቀጡበት ቦታ ነው። ታዲያ ያ ሁሉ መከራና ስቃይ ምኑን ሊቆጣጠርበት ይችላል ካላችሁ ሰውነቱን፣ አካባቢውንና ፊዚካል ኮምፎርት ወይንም ደግሞ የሰውነት ምቾቱን ይነሱታል። ነገር ግን ምንም ያህል ቢደበድቡት ምንም ያህል ቢቀጡት ሊቆጣጠሩት የማይችሉት ነገር ምንድነው ካላችሁ አይምሮውን ነው። ይህንን ማንም መልሶ ሊነጥቀው አይችልም። the freedom to choose የመምረጥ ነፃነት አለው ማለት ነው። በህይወት ውስጥ ምንም አይነት ነገር ሊያጋጥመው ይችላል። ዋናው ነገር ግን እነዛ ነገሮች ካጋጠሙት በኋላ ለጉዳዮቹ እንዴት ነው ሪስፖንድ የሚያደርገው፣ እንዴት ነው ምላሽ የሚሰጠው የሚለው ነገር ነው። በህይወታችን ውስጥ የሚያጋጥመን ነገር አለ። በተጨማሪም ደግሞ ያ ያጋጠመንን ነገር እንዴት አድርገን እንደምንቀበለው ወይንም ደግሞ እንዴት ሪስፖንድ እንደምናደርግ እንዴት ምላሽ እንደምንሰጥም ደግሞ የምናውቅበት የራሱ የሆነ ቦታ አለ። በእነዚህ በሁለቱ ነገሮች መካከል ጋፕ አለ። በእነዚህ በሁለት ነገሮች መካከል ያለው ጋፕ ወይንም ደግሞ ያለው ክፍተት የእኛን ካራክተር የእኛ ሙሉ ለሙሉ ስብዕናችንን፣ ማንነታችንን፣ ባህሪያችንን የያዘ ነው። ነፃነታችንንም ልናገኝ የምንችለው በዚህ ጋፕ ውስጥ ወይንም በዚህ ክፍተት ውስጥ ነው። የመጽሐፉ ጸሐፊ ስቲቨን ኮቪም እንደሚናገረው ይህንን ቦታ ፕሮአክቲቪቲ ይለዋል። ይህም ደግሞ አንድን ነገር ሪየላይዝ ማድረግ ነው ወይንም ደግሞ አንድን ነገር ማወቅ መቻል ነው። የኛ ህይወት ሙሉ ለሙሉ የኛ ኃላፊነት ነው። ስለዚህ እናንተ ህይወታችሁ የራሳችሁ ኃላፊነት እንደሆነ ማወቅ፣ እያንዳንዱ ባህሪዎቻችሁ የሚመጡት በየቀኑ ከምትወስኗቸው ጥቃቅን ምርጫዎች እንደሆነ መገንዘብ፣ በተጨማሪም ደግሞ በህይወት ውስጥ ይዛችሁ ልትቀጥሉት የምትችሉት ባህሪ በህይወት ውስጥ ከሚያጋጥማችሁ ነገር ጋር እንደማይገናኝ ማወቅ ትልቅ የሚባል ሪያላይዜሽን ነው። ታዲያ አሁን በህይወት አክቲቭሊ እየመረጣችሁ ማትሄዱ ከሆነ ሪያክት እያረጋችሁ ነው የምትሄዱት። ምላሽ እየሰጣችሁ ነው እንጂ እየመረጣችሁ አይደለም ማለት ነው። ስቲቨን ኮቪ ለዚህም ደግሞ ምሳሌ ይሰጣል። ምርጫ እየመረጣችሁ ነው ወይንስ ደግሞ ሪያክት እያረጋችሁ ነው ወይንም ደግሞ ምላሽ እየሰጣችሁ ነው ወይ የሚለውን ለማወቅ ከፈለጋችሁ ቃላቶቻችሁን መመርመር ብቻ በቂ ነው ይላል።
I can't do that የምትሉ ሰዎች ናችሁ። ይህን ነገር ማድረግ አልችልም ነው የምትሉት። he makes me so mad ትላላችሁ። ይሄ ሰውዬ በጣም ያናደደኛል ትላላችሁ። እንደዚህ አይነት ነገር የምትናገሩ ሰዎች ከሆናችሁ ኮንትሮል ወይንም ደግሞ ቁጥጥር የሚባለው ነገር ከራሳችሁ ውጭ ያደረጋችሁ ሰዎች ናቸው። ታዲያ ያንን ቁጥጥር ማን ይወስዳል? ያንን ኃይላችሁን ማን ይወስዳል ካላችሁ ሌሎች ሰዎች፣ ሁኔታዎች፣ በተጨማሪም ደግሞ ያለፉ ነገሮች። ፕሮአክቲቭ የሆኑ ቋንቋዎች ግን ይለያሉ። I choose not to do that ብላችሁ ልታወሩ ትችላላችሁ። ይህንን ላለማድረግ ወስኛለሁ ወይንም መርጫለሁ ልትሉ ትችላላችሁ። I control my own feelings ወይንም ደግሞ የራሴን ስሜት ራሴ እቆጣጠራለሁ ልትሉም ትችላላችሁ። ታዲያ አሁን በዚህ ሰው ህይወት ውስጥ በውጫዊው ህይወት ውስጥ ምንም አይነት ነገር ላይቀየር እኮ ይችላል። ነገር ግን ቢያንስ ነፃነቱን መልሶ ያገኘ ሰው ነው። የራሱን አይምሮ የራሱን ልብ መቆጣጠር የሚችል ነው። ያንንም ደግሞ ተቆጣጥሯል። ቀሪውን ነገር እንዳለ አይመለከተኝም ብሎ የተወሰው ነው። ስለዚህ ያንን ማድረግ የሚችል ሰው ከሆነ ምንም የሚሆን ሰው አይሆንም ማለት ነው። ፍሪደሙን ወይንም ደግሞ ነፃነቱን አግኝተዋል እንላለን። ስለዚህ በህይወት ሁሌም ቢሆን ልናስታውስ የሚገባው ነገር በህይወት ምንም አይነት ነገር ቢያጋጥመንም ያንን ነገር የምንቀበልበት መንገድ ሁሌም ቢሆን የራሳችን ምርጫ ነው። ምርጫው እጃችን ላይ አለ። ምርጫውን እንመርጣለን ወይስ ደግሞ ዝም ብለን ሪያክት እናደርጋለን? ዕለት ተዕለት ደግሞ በምናደርገው ህይወት ውስጥ ሁለት ነገሮችን ልብ ልንል እንችላለን። አንደኛው ሰርክል ኦፍ ኮንሰርን ይባላል። ሁለተኛው ደግሞ ሰርክል ኦፍ ኢንፍሉዌንስ። ሰርክል ኦፍ ኮንሰርን የሚባለው የሚያሳስቡን ነገሮች ያሉበት ቦታ ነው። የሀገሪቷ ኢኮኖሚ ያሳስበናል። ጎረቤታችን ስለኛ ያለው አመለካከት ያሳስበናል። የምንደግፈው የእግር ኳስ ቡድን ያሳስበናል። በቃ ብዙ የሚያሳስቡን ነገሮች አሉ። እነዚህ ሁሉ ነገሮች ግን በእኛ ቁጥጥር ስር ናቸው ወይ ካልን አይደለም። አብዛኛው የሚያሳስበንና የሚያስጨንቀን ነገር ከቁጥጥራችን የወጣ ነገር ነው። ነገር ግን ሰርክል ኦፍ ኢንፍሉዌንስ የሚባለውን ደግሞ እንመልከት። የምርም ራሳችን ልንቆጣጠር የምንችለው ነገር ምንድን ነው? ደስ ካላለን ልንቀይር ወይንም ልንለውጥ የምንችለውን ነገር ማየት መቻል አለብን። የመጀመሪያው አቲቲዩድ፣ የራሳችንን አመለካከት መቀየር እንችላለን። ሃቢትስ፣ ልማዶቻችንንም ደግሞ ካልወደድናቸው መለወጥ እንችላለን። ሰዎችን ስታናግሩ የምታናግሩበት መንገድ ትክክል ካልሆነ ያንን ማስተካከል ትችላላችሁ። ሙሉ ኃይላችሁንና ሙሉ አቅማችሁን አውጥታችሁ ፎከስ የምታደርጉበት ነገር ደግሞ በህይወታችሁ ላይ ትልቅ የሚባል ልዩነትን ይዞባችሁ ይመጣል ማለት ነው። እዚህ ዓለም ላይ ሪያክቲቭ የሚባሉ ሰዎችን ከተመለከታችሁ ወይንም ደግሞ በህይወታቸው ምላሽ እየሰጡ ብቻ የሚሄዱትን ሰዎች ካያችሁ ትኩረታቸውን የሚያደርጉት ሰርክል ኦፍ ኢንፍሉዌንሳቸው ላይ ሳይሆን ሰርክል ኦፍ ኮንሰርናቸው ነው። አብዛኛው ኤነርጂያቸው፣ አብዛኛው አቅማቸውና ጉልበታቸው የሚባክነው እዛ ነው። እነሱ ሊቆጣጠሩ የማይችሉትን ችግር ያነሱና ስለዛ ችግር ቅሬታ ያቀርባሉ። ስለዛ ችግር ይጨነቃሉ፣ ያስባሉ። አብዛኛውንም አቅማቸውን ወይንም ኤነርጂያቸውን የሚወስደው ያ ነገር ይሆናል። አብዛኛውን ጊዜያቸውን ደግሞ በዚህ አይነት ነገር ላይ እያሳለፉ በመጡ ቁጥር እነሱ መቆጣጠር የሚችሉት ነገር በጣም እያነሰ ይመጣል። ኃይላቸውንም ጉልበታቸውንም እነሱ መቆጣጠር የማይችሉት ነገር ላይ አውጥተዋሉ ማለት ነው። ፕሮአክቲቭ የተባሉ ሰዎችን ከተመለከታችሁ ግን እነሱ ኢንፍሉዌንስ ማድረግ የሚችሉት ነገር ላይ ብቻ ነው ፎከስ የሚያደርጉት። ማለትም ደግሞ እኔ መቆጣጠር የምችለው ነገር ምንድን ነው? ያንን ነገር ማስተካከል እችላለሁ ወይ? አዎ ከሆነ መልሱ ያንን ነገር ለማስተካከል የሚንቀሳቀሱ ወይንም ደግሞ አክት የሚያደርጉ የሚተገብሩ ይሆናሉ። ህይወቴ የራሴ ኃላፊነት ነው ብለው የሚያስቡ ሰዎች ይሆናሉ ማለት ነው። ያለፈ ህይወታቸው ላይ ሌሎች ሰዎች ላይ ወይንም ሌሎች ጉዳዮች ላይ እያማረሩ የሚያልፉ ሰዎች አይደሉም የሚሆኑት። የራሳቸውን ህይወት በራሳቸው እጅ ስር ይዘዋሉ። መቆጣጠር የሚችሉትን ነገር ተቆጣጥረዋሉ። መቆጣጠር የማይችሉትን ነገር ተወት ማድረግን የለመዱ ናቸው ማለት ነው። በስቴቨን ኮቪ የተጻፈው The 7 Habits of Highly Effective People የተሰኘው መጽሐፍ እየገመገምን ሁለተኛው ክፍል ላይ ደርሰናል። የመጀመሪያውንም ልማድ በዚህ መንገድ ተመለከት ነው። ከዚህ በኋላ ያሉትንም ደግሞ በቀጣይ ክፍሎች ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።